ግንቦት 4 2017 ዓ.ም ዛሬ ከአዲሱ አደረጃጀት ማግስት በአማራ ክልል የተለያዩ አካባቢዎች ቀላል የማይባሉ ውጊያዎች ተካሂደዋል። አወዛጋቢው ፖለቲከኛ ልደቱ አያሌው የአብሮነት ጥምረት የሚል አዲስ ጥምረት መመስረታቸውን አሳውቀዋል። በኢትዮጵያ ውስጥ የሚገኙ ሐኪሞች ዛሬ የመጨረሻ ያሉትን የአድማ ሰልፍ አድርገዋል። አድማጮች እስከ መጨረሻው አብራችሁን ልትሆኑ ከወደዳችሁ እነዚህንና ሌሎች መረጃዎችን ልናስደምጣችሁ ተዘጋጅተናል። እንዲሁም በየቀኑ ትኩስ መረጃዎች እንዲደርሱ ሰብስክራይብ በማድረግና የደወል ምልክቷን በመንካት ቤተሰብ ይሁኑ እንላለን። ወደ መጀመሪያው ዜና ስናልፍ ከሰሞኑ በአዲስ አደረጃጀት መጠናል ያሉት ፋኖች ዛሬ በተለያዩ የአማራ ክልል አካባቢዎች ጦርነት ላይ ውለዋል። ይህ አዲሱ አደረጃጀት አብዛኞቹን የፋኖ አባላት አንድ ያደረገና የፋኖን አሁንም ያለውን ጥንካሬ ያረጋገጠበት ነው ተብሏል። ምንም እንኳን በዚህ በአዲሱ አንድ የመሆን አደረጃጀት ያልተካተቱ ጥቂት ፋኖች ቢኖሩም አሁን ላይ የተፈጠረው የአንድነት እንቅስቃሴ ትግሉን አንድ እርምጃ ወደፊት እንደሚያራምደው የፋኖ የበላይ አካላት ገልጸው በዚህ አንድነት ውስጥ ያልተካተቱትም አባላት ቢሆኑ በቅርቡ የእነሱን ሀሳብ ተቀብለው ወደ አንድነቱ እንደሚመጡ ተስፋ እንዳላቸው አክለዋል። በመንግስት በኩልም ይህ አንድነት ለድርድር እንደሚመች እየተነገረ ይገኛል። መንግስት ባለፉት ወራት ለምን ከፋኖ ጋር ድርድር አታደርጉም ተብሎ ለሚቀርብለት ጥያቄ ፋኖ የሚባል አደረጃጀት የለም፣ ራሱን ችሎ በህግና በደንብ ከማይመራ ድርጅት ጋር ደግሞ መንግስት አይደራደርም፣ ልደራደር ቢል እንኳን ከየትኛው ጋር እንደራደራለን? ሁሉም እየተነሳ ፋኖ ነኝ እያለ መሪ ከሆነ ከስንቱ ጋር ድርድር እናደርጋለን የሚል መልስ ሲሰጥ እንደቆየ ይታወቃል። ታዲያ ይህ የፋኖ ወደ አንድነት መምጣት ከመንግስት ጋር ለሚኖረው የድርድር ንግግርም በር ከፋች ነው ሲሉ ዘገባዎች ጠቁመዋል። በእርግጥም እስካሁን የዚህ የአማራ ፋኖ ትልቅ ህብረት መሪ ገና ባይወሰንም በቅርቡ መሪው ታውቆ ወደ ስራ እንደሚገቡ አሳውቀዋል። ታዲያ በዛሬው ዕለትም በተለያዩ የአማራ ክልል አካባቢዎች ላይ ቀላል የማይባል ጦርነት ሲደረግ እንደዋለም ተሰምቷል። በምዕራብ ጎጃም ዞን ቋሪት ወረዳ፣ በደቡብ ጎንደር ዞንም ሊቦ ከምከም ወረዳ፣ በሰሜን ሸዋ ፈረስ መጋለቢያ የሚባሉ አካባቢዎችና በተለያዩ የአማራ ክልል አካባቢዎች ዛሬ ቀላል የማይባል ጦርነት ሲደረግ ውሏል። ከዚህም ጋር ተያይዞ መከላከያ ዛሬ በጄኔራሉ ጌታቸው ጉዲና በኩል ባወጣው መግለጫ የገጠመንን ኢፍትሃዊ ጦርነት በአሸናፊነት በማጠናቀቅ ሰላም እናሰፍናለን ሲሉ ተደምጠዋል። ጄኔራሉ አያይዘውም የተዋጋን ያለነው ጦርነት በኢመደበኛ አደረጃጀት ከተደራጁ አካላት ጋር መሆኑ ትግሉን ከባድ ቢያደርገውም ይህን ሁሉ ተጽዕኖ ተቋቁመን በሀገራችንና በክልሎች ዘላቂ ሰላም እናሰፍናለን ብለዋል። የፋኖ ኃይልም በበኩሉ በጄኔራል ዝናቡ ልንገረው በኩል ይህን ብሏል። አማራ ዳግም ላይ ሸወድ ተማምሏል። ጄኔራላችንንም እንጠብቀዋለን። አትድከሙ። በአዴን ላይ እነሳ ተቀብሯል። መሬት ላይ ካለውና ከሚታገለው አካል ውጪ አሜሪካና አውሮፓ ሆነ ለዚያውም የበአዴን ውላጅ ሆነ እኔ ያውቅልሃለሁ የምትል እጅህን እንቆርጥልሃለን የሚል ጠንከር ያለ መግለጫ ወጥቷል። ወደ ሁለተኛው ዜና ስናልፍ ደግሞ ከራያ በኩል የህወሓትን መዋቅር አንፈልግም የሚል ጉምጉምታ ክልሉን ድጋሚ ወደ ዳግመኛ ብጥብጥና የሰላም እጦት ውስጥ እንዳይከተው ተፈርቷል። በቅርቡ የጌታቸው ረዳን ከትግራይ ክልል መውጣትና ስልጣን መልቀቅ ተከትሎ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሾሙት አቶ ታደሰ ወረደ ገና ስልጣናቸውን ከመያዛቸው ተቃውሞ መነሳቱ የመቆየታቸውን ጉዳይ ጥያቄ ውስጥ አስገብቶታል። ዶክተር ደብረጽዮን ገብረ ሚካኤል በቅርቡ ከራያ ጉዳይ ጋር ተያይዞ ባወጡት መግለጫ ከፍተኛ ተቃውሞ እንደደረሰባቸው ይታወቃል። ከዚህም ጋር ተያይዞ የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት እና በቅርቡ በጠቅላይ ሚኒስትር አብይ አህመድ የትምህርት ሚኒስቴር አማካሪ ሚኒስቴር ዴኤታ ሆነው የተሾሙት ፕሮፌሰር ክንደያ ገብረ ሕይወትም ከአቶ ታደሰ ወረደ ጋር በመሆን መግለጫ ሰጥተዋል። ፕሮፌሰር ክንደያም በንግግራቸው የደብረ ጽዮንን ቡድን ከስህተቱ የማይማር ሲሉ ተናግረውታል። ይህ የትግራይ ክልል አመራሮች የመከፋፈል ጉዳይ እየከረረ ከመጣ ከበፊቱ የባሰ ውድመት በክልሉ ሊያመጣ እንደሚችል እየተሰጋ ይገኛል። ወደ ቀጣዩ ዘገባ ስናልፍ ፖለቲከኛ ልደቱ አያሌው አዲስ ያሉትን ጥምረት መመስረታቸውን ተናግረዋል። ፖለቲከኛው በመግለጫቸው የመጀመሪያ መስመሮች የመንግስትን አምባገነንነትና ጠንካራነት የተናገሩ ሲሆን
በየቦታው የሚካሄዱ ጦርነቶችም ከብሔርተኝነት የዘለለ ሀሳብን ይዘው በአንድ ተደራጅተው የሚሰሩ ካልሆነ ለውጥ ሊመጣ እንደማይችል ተናግረዋል። አቶ ልደቱ አስከትለውም ይህን የሚፈለገውን ለውጥ ለማምጣት በውጭ ሀገር የምንኖር ኢትዮጵያውያን የአብሮነት ኢትዮጵያ የሚባል አንድ አዲስ ጥምረት መስርተናል ሲሉ ተናግረዋል። ይህ ድርጅትም በአሜሪካ ሀገር ሕግ ተመስርቶ የሚሰራ ለፖለቲካ ስልጣን የማይወዳደር ለትርፍ ያልተቋቋመ ድርጅት ነው ሲሉም አቶ ልደቱ በመግለጫቸው አስረድተዋል። አቶ ልደቱ አያይዘውም ማንኛውም ለኢትዮጵያ ሕዝብ ቀናኢ አስተሳሰብ ያለውና ከብሔርተኝነት የጸዳ ሰው ሁሉ በዚህ ኢትዮጵያውያን ከመበታተን ለመታደግ በምናደርገው ጉዞ ውስጥ መሳተፍ የሚችል መሆኑን እንገልጻለን ሲሉ አክለዋል። ወደ ቀጣዩና ወደ መጨረሻው ዜና ስናልፍ ደግሞ መሪዎቻችንን ማሰር ብትቀጥሉም የመብት ጥያቄያችንን በኃይል ማፈን አይቻልም ያሉ የአዲስ አበባ ጥቁር አንበሳ ሆስፒታል ሐኪሞች በዛሬው ዕለት የመጨረሻ ያሉትን ተቃውሞ አሰምተዋል። ሐኪሞቹ ለመንግስት ያስቀመጥነው ጊዜ አልቋል፣ ነገር ግን መንግስት ለጉዳያችን ተገቢውን ምላሽና መፍትሄ ከማምጣት ይልቅ ጉዳዩን ሌላ መልክ ለማስያዝና በጉልበት ለመጨፍለቅ የሚደረገውን ሙከራ አጥብቀን እንቃወማለን ሲሉ በከባዱ ተቃውሟቸውን ሲያሰሙ ውለዋል። ሐኪሞቹ በዛሬው መፈክራቸው ጥያቄያችን የዳቦ እንጂ የቅንጦት አይደለም፣ ስለዚህ መንግስት እኛን እንዳሸባሪ ቆጥሮ ከማሰርና ከመናቅ ለጉዳያችን ተገቢውን መፍትሄ እንዲሰጠን እንፈልጋለን፣ በቃን ብለናል፣ በቃን፣ የተማርነው ለባርነት አይደለም ሲሉ ተደምጠዋል። እኛ ፖለቲከኛ አይደለንም፣ የዘር ንቅናቄ አላደረግንም፣ የሽብር ወንጀልም አልፈጸምንም። ስለዚህ መንግስት ሌላ ነገር ያደረግን የሚያስመስለውን ነገር ትቶ ለጉዳያችን ተገቢውን መፍትሄ የማይሰጥ ከሆነ እኛም ህይወታችንን ለማትረፍ ስራ መቀየር ይኖርብናል። ለዚህም አንድ ቀን ነው የቀረን ሲሉ ተደምጠዋል። ተመልካቾች ለአሁን የነበሩ መረጃዎች እነዚህን ይመስሉ ነበር። መረጃዎቻችን ቶሎ እንዲደርሶ ሰብስክራይብ አድርገው የደወል ምልክቷን ይጫኑ። እንዲሁም ላይክ እና ሼር በማድረግ መረጃው ለብዙ ሰዎች እንዲደርስ ያድርጉ። መልካም ቀን።